ሰላም ጤና ይስጥልኝ ውድ የኬሎ ሚዲያ ተከታታዮች በለታዊው የዛሬ ውሎ ፕሮግራማችን እነዚህን መረጃዎች እንዲያቀናሽተን ይዘንላችሁ ልንቀርብ ተስናድተናል ከፕሮግራም ጋር አብሬያችሁ ቆይታ የማደርገው እኔ አብዲስ አደፋር ነኝ ንጹሃን ያላበሳቸው የማይገባቸውን ሰቆቃ እየከፈሉ ነው ሲል የአማራ ክልል የሚገኙ ዩኒቨርሲቲዎች ፎረም አስታወቀም ከተጀመረ አንድ አመት በላይ ባስቆጠረው በአማራ ክልል በሁለት ተፋላሚ ኃይሎች መካከል እየተካሄደ ባለው ጦርነት እየደረሰ ያለውን የከፋ የመብት ጥሰት የሀገር በቀልና ዓለም አቀፍ የሰብአዊ መብት ተቆርቋሪ ድርጅቶች ምርመራ ያደረገበት በአማራ ክልል የሚገኙ ዩኒቨርሲቲዎች ፎረም የተለያዩ ጥያቄዎችን ጠይቋል ይፋ በተደረገው ባለ 45 ገጽ ስትራቴጂ በአማራ ክልል የሚገኙ ዩኒቨርሲቲዎች ዩኒሴፍ የዓለም ጤና ድርጅት ተመድ የስነ ህዝብ ድርጅት የአማራ ህብረተሰብ ጤና ኢንስቲትዩት እና የሲቪክ ማህበረሰብ ድርጅቶች ተሳትፎበታል ፎረሙ በስትራቴጂ ሰነዱ ላይ ካላቸው መካከል የጤና ዘርፉ ከፍተኛ የሆነ አደጋ ተደቅኖበታል በጦርነት ምክንያት በርካታ የጤና ተቋማት ስራ ቆመዋል ከ1100 በላይ ሰራተኞች ተፈናቅለው ተገድለዋል ከ5000 በላይ ሰዎች ለጾታዊ ጥቃት ተጋልጠዋል ይህ ቁጥር የጥቃቱ ሰለባ ከሆኑ ውስጥ ወደ ጤና ተቋማት የሚመጡትን የተመዘገቡትን ብቻ የሚይዝ ነው በቀጠለው የደህንነትና የጸጥታ ስጋት እየተነሳ የሰብአዊ እርዳታ አቅርቦትና የልማት አጋሮች በክልሉ የሚያደርጉትን እንቅስቃሴና ድጋፍ በጊዜያዊነት ለማቆም እየተገደዱ ነው በጦርነቱ በመንገድ መዝጋት ምክንያት ወደ ክልሉ የሚላኩ መድኃኒቶችና የሕክምና መሳሪያዎች እንዳይገቡ የሚገድቡ ምክንያቶች ቀላል አይደሉም ከክልሉ ዋና ከተማ ባህር ዳር ወደ ዞንና ወረዳዎች ለመላክም አስቸጋሪ ሆኗል በርካታ የጤና ተቋማት በክልሉ ዝቅተኛውን የጤና አገልግሎት እንኳን ለህዝቡ ማቅረብ ተስኗቸዋል ሱዳን በሚካሄደው ጦርነት ፈርተው ወደ አማራ ክልል ምዕራብ ጎንደር መተማ የገቡ ሱዳናውያን ቁጥር ከ140,000 በላይ ደርሷል የስደተኞች ቁጥር የጤና አገልግሎት ችግሩን አባብሶታል የኮሌራ በሽታ በ12 ዞኖችና በ4 የከተማ አስተዳደሮች ተከስቷል የኮሌራ በሽታን ለመቆጣጠር አልተቻለም የአማራ ክልል የሰሜኑ የኢትዮጵያ ጦርነት ውድመት ካለማገገሙ ባሻገር የሱዳን ጦርነት በአማራ ክልል ከቀጠለው ጦርነት ድርቅ ወባና ኩፍኝ ክልሉን አደጋ ውስጥ ጥለውታል መሰረታዊ የጤና አገልግሎቶችን ጨምሮ ሁሉም የሰብአዊ ድጋፎች ያለምንም ማስተጓጎል እና ክልከላ ለህዝቡ ተደራሽ እንዲሆን በጦርነት ውስጥ ያሉ ሁሉ ወገኖች ተባባሪ ሊሆኑ ይገባል ሲል ፎረሙ ጠይቋል ከፕሪቶሪያው የሰላም ስምምነት በኋላ ብቻ ባልመከኑ ተተኳሾች ከ51 በላይ ወገኖች ሲቀጠፉ ከ286 በላይ ሰዎች የአካል ጉዳት ሰለባ ሆነዋል የትግራይ ማዕከላዊ ኮሚቴ ዞን ያወጣው መግለጫ ነው በትግራይ በነበረ አውዳሚ ጦርነትና ሰቃቂ ጦርነት ወቅት ተቀብረውና ተጥለው ያልመከኑ ተተኳሾች የንጹሃን ዜጎችን ህይወት መቅጠፍና የአካል ማጉደል ቀጥለዋል ተብሏል አንድ የጭላ ወረዳ አርሶ አደር ነዋሪ ባልመከነ ተተኳሽ ሁለት ልጆቻቸውን ሲያጡ አንዱ ቆስሎ ተርፎላቸዋል ሌላዋ እናት ቁርስ አብልተው ለእንጨት ለቀማ የላኳቸው ልጆቻቸው አንዱ በተጣለ ተተኳሽ ሲሞት ሌላኛው የአካል ጉዳተኛ ሆኗል በጦርነት ወቅት በአካባቢው በነበረው የጦር መሳሪያ ዲፖ የቀሩ የተጣሉና የተቀበሩ በርካታ ያልመከኑ ተተኳሾች መኖራቸው የጠቆሙት የጥቃቱ ሰለባዎች በሰውና በእንስሳት ላይ ከፍተኛ አደጋ ማድረሱ እንደቀጠለና ይህ ሊቆም እንደሚገባም ጠቁመዋል የክልሉ እንዲሁም የፌደራል መንግስት የአደጋውን አስከፊነት በመረዳት በአካባቢው ከተተኳሾች እንዲጸዳላቸው እየተማጸኑ ይገኛሉ የወረዳው ጽፈት ቤት የአርሶ አደሮች አስተያየትን በመጋራት ከፕሪቶሪያ ስምምነት በኋላ ከ51 በላይ ወገኖች ባልመከኑ ተተኳሾች ህይወታቸው ሲቀጠፍ ከ286 በላይ ደግሞ የአካል ጉዳተኛ እንዲሆኑ አድርጓልም ብሏል ጉዳዩ እጅግ አሳሳቢ ነው ያለው ጽፈት ቤቱ ህዝቡ ከስጋት ድኖ በሰላም ወጥቶ እንዲገባ መንግስትና ለጋሽ ድርጅቶች አካባቢዎችን ከተተኳሽ ለማጽዳት የበኩላቸውን እንዲተባበሩም ጠይቋል መደበኛ ባልሆነ ቦታ ያሉበት ሳይገለጽ እንዲቆዩ እየተደረጉ የሚገኙ ተጎጂዎችና የተጎጂ ቤተሰቦች ፍትህ ሊሰጣቸው ይገባል ሲል
ኢሰመኮ ገለጸ። የኢትዮጵያ ሰብአዊ መብቶች ኮሚሽን በአዲስ አበባ ከተማ እንዲሁም በአማራና በኦሮሚያ ክልሎች የተለያዩ አካባቢዎች ያስገድዶ መሰወር ሁኔታን ሊያቋቁሙ በሚችሉና ያሉበት ሳይገለጽ በተራዘመ እስር ሁኔታ ውስጥ በሚገኙ ሰዎች ጉዳይ ላይ በተመለከተ ተጠያቂነትን ሊያረጋግጥና ፍትህ ሊሰጣቸው ይገባል ሲል በመግለጫው አስታውቋል። ኢሰመኮ ባወጣው መግለጫ በመንግስት የጸጥታ ኃይሎች ተወስደው ያሉበት ሁኔታ ሳይታወቅ የቆዩ ከ52 በላይ ሰዎችን በተመለከተ አቤቱታዎችን ጨምሮ መርምሮ እስካሁን ድረስ 44 ሰዎች ከ1 ወር እስከ 9 ወር በተለያዩ መደበኛ ባልሆኑ ቦታዎች ከቆዩ በኋላ መለቀቃቸውን ማወቁን ገልጿል። በመሆኑም የሚደርሱ የሰብአዊ መብቶች ጥሰቶችን በተመለከተ የፌደራል ፖሊስ ኮሚሽን፣ የአዲስ አበባ ፖሊስ ኮሚሽንና የሀገር መከላከያ ሰራዊት ኃላፊነቶችን እንዲሁም የተጎጂ ቤተሰቦችን የአይን ምስክሮችንና የተለቀቁ ሰዎችን በማነጋገር መረጃዎችንና ማስረጃዎችን ማሰባሰቡን ኢሰመኮ አስታውቋል። ተጎጂዎች በአብዛኛው ሰሌዳ በሌላቸው ተሽከርካሪዎችና በታጠቁ ሲቪል ወይም የደንብ ልብስ የለበሱ የጸጥታ አካላት ተገቢውን የህግ ስነ ስርዓት ባልተከተለ ሁኔታ በግዳጅ እንደሚያዙ ተመላክቷል። እንዲሁም በእስር የቆዩበትን ቦታ የማያውቁ በቂ የምግብ ውሃ የማይቀርብላቸውና መሰረታዊ የመጸዳጃ የመኝታና የንጽህና መጠበቂያ አቅርቦቶች አለመኖራቸውን አስታውቋል። የሚለቀቁትም በምሽት አይናቸው ተሸፍኖ በተሽከርካሪ ከተጫኑ በኋላ በተለያዩ አዲስ አበባ ከተማ አካባቢዎች እንዲወርዱ ተደርገውና ለመጓጓዝ በሚል ከ300 እስከ 1000 ብር ተሰጥቷቸው እንደሚለቀቁ ማስረዳታቸውን ሪፖርቱ አመላክቷል። ኢሰመኮ ጉዳዩን በተመለከተ የፌደራል ፖሊስ ኮሚሽን፣ የአዲስ አበባ ፖሊስ ኮሚሽንና የሀገር መከላከያ ሰራዊት እንዲሁም ከሚመለከታቸው አካላት ጋር ምላሽ ለማግኘት የሚያደርገውን ጥረት የመግለጫ እስከወጣበት ጊዜ ድረስ በተለያዩ ምክንያቶች ያልተሳካ መሆኑን ገልጿል። የኢትዮጵያ ጦር በሶማሊያ መስፈሩ ይህ ነው የሚባል ለውጥ አላመጣም፣ እንዲያውም አልሸባብ እንቅስቃሴው እንዲጨምር አድርጓል ሲል የገለጸው የሶማሊያ መንግስት ነው። ባለፉት ጊዜያት የኢትዮጵያ ጦር በሶማሊያ መስፈሩ ይህ ነው የሚባል ለውጥ አላመጣም፣ እንዲያውም የአልሸባብ እንቅስቃሴ እንዲጨምር አድርጓል ሲል የሀገሪቱ የውጭ ጉዳይ ሚኒስቴር ገልጿል። ሶማሊያ በቀጣይ ከአፍሪካ ሀገራት ተወጣቶ ተልዕኮ ተሰጥቷት በግዛቴ በሚሰፍረው ጦር ዙሪያ የትኞቹ ሀገራት መዋጣት አለባቸው የሚለውን የምመርጠው ራሴ ነኝ ስትልም ገልጻለች። ሶማሊያ ይህንን የገለጸችው የአፍሪካ ህብረት በሚያሰማራው ጦር ዙሪያ ኢትዮጵያ ስለሚኖራት ሚናና ስለ ሶማሊያ ሉዓላዊነት በሚያትተው የሀገሪቱ የውጭ ጉዳይ ሚኒስቴር መግለጫ ላይ ነው። ኢትዮጵያ ከቅርብ ጊዜያት ወዲህ በተናጠል የምትወስዳቸው እርምጃዎች የሀገራችንን ሉዓላዊነት የጣሰ ነው፣ ይህም በአገሪቱ ላይ ያንን እምነት እየሸረሸረው ነው ሲልም የገለጸው የውጭ ጉዳይ ሚኒስቴር ከሶማሊያ ጋር የደረሰችውን ስምምነት ለአብነት አስቀምጧል። በሰላም ማስከበር ሂደት ላይ ወሳኝና አስፈላጊ ሆኖ መተማመን እንዳይፈጠር አድርጓልም ሲል የሶማሊያ መንግስት ኮንኗል። ውድ ተመልካቾቻችን በለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ።